ሰላም ነው አለን። እሺ ሶ ዛሬ ሰከንድ ዴይ አይደለ? ሁለተኛ ቀናችሁ ነው። መጀመሪያ ቀን ኦሪንቴሽን ነበረ። ዛሬ ደግሞ ከኔ ጋር ስለ ኮንተንት ክሬሽን ታወራላችሁ ማለት ነው። ሶ ሜን ፖይንታችን ምንድነው? አሁን ላይ ወደ ሶሻል ሚዲያ መውጣት አይደለ? ሶ እዛ ላይ ደግሞ ስንወጣ ምን ማድረግ አለብን? ኮንተንት ክሬት ማድረግ አለብን። ሶ ዛሬ ማርኬቲንግን እንዴት ብለን ከኮንተንት ክሬሽን ጋር አንድ ላይ እናየዋለን የሚለው ነው በደንብ የምናየው። ኦኬ ከዛ ፕራክቲካል ነገር አበዛባቸዋለሁ። የቋንቋ አስተማሪ ስለሆንኩኝ ምን ላይ ፎከስ አደርጋለሁ? ተማሪ ማስጨነቅ ላይ ፎከስ አደርጋለሁ። ስለዚህ I will ask you questions ጥያቄዎች ጠይቃችኋለሁ፣ ተሳተፋላችሁ በደንብ እያስባለሁ። ኦኬ ሶ የምናደርገው ነገር ስንጨርስ የምናደርጋለን ኮንተንት ክሬት እናደርጋለን፣ ፔድ እና ኦርጋኒክ ብለን ማለት ነው። እሱ ምንድነው ፔድ ምንድነው ኦርጋኒክ በደንብ አስረዳችኋለሁ። ግን ራሳችሁ ኮንተንት ክሬት አድርጋችሁ ነገ ደግሞ ታደርጋላችሁ፣ ሹት ታደርጉታላችሁ። ያንን ራሱን ቪዲዮን ሹት ታደርጉታላችሁ። ቪዲዮ ሲኒማቶግራፈሮች ከነሱ ጋር ክሬት ታደርጉታላችሁ ያንን ቪዲዮ ማለት ነው። ክሊር ነው? በጣም አሪፍ። እሺ ስለዚህ ስለ ማርኬቲንግ ስናወራ ግዴታ ስለ ኮንተንት ማውራት አለብን። ምክንያቱም አሁን መኪና ያለ ጋዝ ይሄዳል ወይ ያለ ፊውል ይሄዳል? አይሄድም አይደለ? ሶ እናንተም የራሳችሁን ነገር ማርኬት ስታደርጉ ወይም ደግሞ ለምሳሌ ፕሮዳክት ሊሆን ይችላል። እኔ አሁን ሰርቪስ ነው ማቀርበው፣ ማስተማር ነው የኔ ስራ አይደለ? ሶ እኔ ሰርቪስ ነው ማቀርበው። ወዝግም እንዳይቀርበልን ፕሮዳክት አይደለ? ሶ ፕሮዳክትን ማቀረባችሁ ሰርቪስ ምን ማድረግ አለባችሁ? ኮንተንት ክሬት አድርጋችሁ ነው ማርኬት የምታደርጉት እንጂ ዝም ብሎ ማርኬት ማድረግ አይቻልም ማለት ነው። አሁን መኪና ዝም ብሎ መሄድ እንደማይችለው ያለ ጋዝ ማርኬቲንግም ያለ ኮንተንት መሄድ አይችልም ማለት ነው። ስለዚህ ኮንተንት ክሬሽን ላይ በጣም ስማርት መሆን አለባችሁ። ፒላሮች ኖሯችሁ ይገባሉ። ዋት ታይፕ ኦፍ ኮንተንት ነው ክሬት ማድረግ ያለብኝ፣ ኦብጀክቲቭ ወይም ደግሞ ቪዲዮ ይሄን እንዲያደርግልኝ ነው የምፈልገው። ስለዚህ ምን አይነት ኮንተንት ክሬት ላድርግ የሚለው ነገር በደንብ ዲስከስ እናደርጋለን ዛሬ ማለት ነው። ኦኬ ሶ መጀመሪያ የምናየው ነገር ምንድነው? ለእኔ ኮንተንት ምን አደረገልኝ የሚለው ነገር ልንገራችሁ፣ በደንብ ኢንስፓየርድ እንድትሆኑ ማለት ነው። ሶ እኔ ቤዚክሊ መጀመሪያ ስራ የጀመርኩት ዩቲዩብ ላይ ነው። ዩቲዩብ ሰራ ነበረ። ከዛ ደግሞ ቲክቶክ፣ ከዛ በኋላ ፌስቡክ፣ ኢንስታግራም እያልኩኝ በደንብ አይ ብራንች ኢት አውት። ከዛም በኋላ ግን ኮንተንት ክሬት ማድረጌ በደንብ ሰው እንዲመጣ እኔ ጋ ወይም ደግሞ ሰርቪሴን ማርኬት ማድረግ ችያለሁ ባጭሩ ማለት ነው። ስለዚህ ቲክቶክ ላይ ኦቨር 300,000 ፎሎወሮች አሉኝ። ዩቲዩብ ላይ 100,000 በላይ ፎሎወሮች አሉኝ። ብቻ ሰው ጋር መድረስ ችያለሁ። ምን በማድረግ ብቻ? ኮንተንት ክሬት በማድረግ ብቻ ማለት ነው። ሶ ባለኝ ኤክስፒሪየንስ አይ ፊል ላይክ ነገሩ ገብቶኛል ብዬ ስለማስብ ለእናንተ ደግሞ በዚህ ወይ ላስረዳችሁ ነው የመጣሁት ዛሬ ማለት ነው። እንደነገርኳችሁ ኦብጀክቲቫችን ኮንተንቱን አዘጋጅቶ ቪዲዮውን ሰርቶ ኤዲት አድርጎ ለዚህ ፕሮዳክት ቆንጆ ማስታወቂያ መስራት ነው። ይሄ ቡት ካምፕ በቃ ፐርፐዙ ምንድነው? ይሄኛው ለዚህ ፕሮዳክት የሆነ ቪዲዮ ሰርቶ ማስታወቂያ ፐርቼዝ ማድረግ፣ ይሄንን ፐርቼዝ እንዲደረግ ማስታወቂያ ማምጣት ነው ስራችን። እሱን ደግሞ ከማን እንጀምራለን? ከኮንተንት ክሬሽን እንጀምራለን ማለት ነው። በጣም ጥሩ። ስለዚህ ኮንተንቴን የት ፖስት ማድረግ እችላለሁ ከሆነ ጥያቄያችሁ፣ you can post it anywhere። ፌስቡክ ላይም ትችላላችሁ፣ ዩቲዩብ ላይም ትችላላችሁ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ቴሌግራም ግሩፕ ክሬት አደርጋችሁ። እንደውም የሆነ ሰሞን የፊዚካል ፕሬዘንስ የሌላቸው ሰዎች ምን ያደርጉ ነበረ? ቴሌግራም ላይ ቻናል ሰርተው ልብስ ይሸጣሉ፣ ከሺን ኦርደር ያደርጋሉ። ይሄ ሁሉ ምንድነው? የኮንተንት ስራ ነው አይደለ? ቲክቶክ ላይ ገብተው ቴሌግራም ይሄ አካውንት አለኝ እዛ ላይ ግቡና ፕሮዳክቶቹ አሉ፣ ልብሶቹ አሉ፣ ጫማዎቹ አሉ፣ መርጣችሁ እዘዙኝ ይላሉ አይደለ? ስለዚህ ኮንተንት የትም ፖስት መደረግ ይችላል ማለት ነው። እንደርሳን አይደለ? ሌላው ሪከመንድ የማደርጋችሁ ነገር ብዙ ሰው ፌስቡክን አይጠቀምም። ፌስቡክ ግን በጣም ትልቅ የሆነ ማርኬቲንግ ፕሌስ ነው። እኔ ፌስቡክ የጀመርኩኝ ሰሞን በጣም ብዙ ሴልስ ስሰራ ነበረ። ያሉኝን ሰርቪስ እሸጥ ነበር። አሁን ሰርቪስ ነው የምሸጠው። ስለዚህ ብዙ ከስተመር ያገኘሁኝ ነበረ። ተማሪዎች የመዘገብኩኝ ነበረ። ምን ስጀምር? ፌስቡክ ስጀምር። ፌስቡክ ላይ ያለ ሰው ቁም ነገረኛ ነው፣ ይገዛል በደንብ። ስለዚህ ፌስቡክ ላይ ፖስት ማድረጋችሁን ችላ አትበሉት ማለት ነው። ስለዚህ you can post your videos, your contents anywhere, any social media ላይ ኮንተንት ፖስት ማድረግ ትችላላችሁ። so there are two types of contents, ማንና ማን? ፔድ እና ኦርጋኒክ። እዚህ ጋር አሁን I want your participation። ምን ያክል ስለ ፔድ ኮንተንት ታውቃላችሁ? ኦርጋኒክ ኮንተንትስ ምን ማለት ነው? ዋት ታይፕ ኦፍ ቪዲዮስ ናቸው ፔድ ቢሆኑ በደንብ ፐርፎርም የሚያደርጉት? የትኞቹ ናቸው በኦርጋኒክ በደንብ ፐርፎርም የሚያደርጉት? ጠይቃለሁ። እኔ አስተማሪ ላይ ነግራችኋለሁ። እሺ ጠይቅሽ አንቺ። እሺ ኦርጋኒክ ሲባል ምን አይነት ቪዲዮ ነው የሚመስልሽ? ኦርጋኒክ ቪዲዮ ሲባል ወይም ፔድ። እሺ ፔድ ከስሙ ምን ትረጃለሽ?
እሺ አላስጨንቅሽ። እሺ ሌላ ሰው yes በጣም ጥሩ በጣም አሪፍ። እሺ ስለዚህ ኦርጋኒክ ማለት ከሚያያችሁ ሰው ጋር ወይም ከቪወራችሁ ጋር ሪሌሽንሺፕ የምትፈጥሩበት ቪዲዮዎች ማለት ነው። ያ ሰው እንዲያምናችሁ የምታደርጉበት ኮንተንት ምን ይባላል? ኦርጋኒክ ይባላል። ለምሳሌ አሁን ኤጁኬት ማድረግ ነው የኔ ስራ። አሁን ለምሳሌ እኔ ምንድነው ማድረገው? አስተምራለሁ አይደለ? የማደርገው ኦርጋኒክ የሆነ ኮንተንት ነው። አሁን አንተ እንግሊዘኛ የሚከብድህ ከሆነ ለአንተ ይጠቅማል ብዬ የማዘጋጀው ኮንተንት ኦርጋኒክ ይባላል። አንተ እንድታምነኝ ያደርግሃል። መማር ስትፈልግ መተህ ሂንደጋ ነው መማረው የሚለውን ሜንታሊቲ ክሬት አደረግብሃለሁ። በምን? በኦርጋኒክ ማለት ነው። ኦርጋኒክ ወዲያው ሴልስ የለውም። ልክ እንዳለችው እሷ ግራጁዋሊ ትረስት ቢልድ ያደረጋችሁ ልክ ይሄ ነገር ይሻላል ብላችሁ ስታመጡ ሰው ኦኬ ከሷ አልገዛም እንደ ይሄ ነገር እሷ ካለ እሷ ጋር ሂጅ እገዛለሁ ብለው እንዲያስቡ ማለት ነው። ስለዚህ ኦርጋኒክ ምንድነው ፖይንቱ? ትረስት ቢልድ ማድረግ፣ ቫልዩ መስጠት። በቃ ያ ሰው ወይም የሚያየኝ ሰው ይጠቀማል ብላችሁ ታስቡትን ነገር በኦርጋኒክ ቪዲዮ ትአላችሁ። አይሸጥም አይደለም ያልኳችሁ። ሜን ጎላችሁ ምንድነው? መሸጥ ነው አይደለ? ፕሮዳክት አላችሁ። እሱን ፕሮዳክት ለሰው ማዳረስ እና ከዛ ገንዘብ ማግኘት ነው ፖይንታችን አይደለ? ግን ኦርጋኒክ ላይ ግን ፕሮሰሱ ወዲያው ሳይሆን ትረስታችሁን ቢልድ ያድርጋችሁ ከዛ በኋላ ነው ያ ሰው ሲያምናችሁ በራሱ መጥቶ ይገዛላችኋል ማለት ነው። ዌራስ ወደ ፔድ ስንመጣ ግን ፔድ ሲባል ለምሳሌ ጉግል አለ፣ ዩቲዩብ አለ፣ ኢንፍሉዌንሰሮች አሉ፣ ቲክቶክ ኢንፍሉዌንሰሮች አሉ። ኤኒዌር በአድ ራን ስታደርጉ ነው ምን ይባላል? ፔድ ይባላል። በፈለጋችሁበት ወይ ኮስተማይዝ ማድረግ ትችላላችሁ። ለምሳሌ አሁን ይሄንን ማን ነው የሚጠቀመው? ሴቶች አይደለ? ሴቶች በእኛ ኤጅ ያሉ ሴቶች። ስለዚህ ለእነሱ ብቻ ይድረስልኝ ብላችሁ ከፍላችሁ ዶላር ከፍላችሁ ለሶሻል ሚዲያው ለጉግል ከፍላችሁ ለዩቲዩብ ከፍላችሁ ለኢንፍሉዌንሰሮች ከፍላችሁ ያ ነገር የሚታወቅ ማድረግ ማለት ነው። እዚህ ጋር ብር ገብቶበታል አይደለ? ስለዚህ ኮል ቱ አክሽናችሁ ምን መሆን አለበት? ስትሮንግ መሆን አለበት። ደውሉልን መግዛት ትችላላችሁ፣ ወይም ደግሞ አድሬሳችን ይሄ ነው እዚህ መታችሁ ግዙን ትላላችሁ ማለት ነው። ሶ ኮል ቱ አክሽናችሁ ምን ላይ በጣም ስትሮንግ መሆን አለበት? ፔድ ላይ። ምክንያቱም ፔድ ላይ ገንዘብ አወጣችኋል፣ ያ ቪዲዮ ሊከፍላችሁ ይገባል መልሶ አይደለ? በምድር የሚከፍላችሁ ሌላ ከሰበር በማምጣት ይከፍላችኋል ማለት ነው። ገብታችኋል አይደለ? ለምሳሌ አሁን ሌትስ ቶክ አባውት ኢንፍሉዌንሰር ማርኬቲንግ። እሱ ኦርጋኒክ ነው ፔድ ነው? መጀመሪያ ፔድ ነው። በጣም አሪፍ። ስለዚህ አሁን ይሄኛውን ለማን ኢንፍሉዌንሰር ልስጠው? አሁን ካሉ ሰዎች ማን ቢያስተዋውቅልኝ ሞር ከስተመር አገኛለሁ? አታዩም? ቲክቶክ ለማን? ማሂ ከበደ። ጥሩ። እሺ ሌላስ? I have someone in mind, ዩቲናስ። እሺ how about ሚስ ልዩ ብታስተዋውቀው? እሷ ነች ሞር ቢዩቲ ላይ ያለችው አይደለ? አይመስላችሁም? ሚስ ልዩ ልክ እንዳለው ማሂ ከበደ፣ ሽሮቤ፣ ብቻ ግን በቃ ሴቶች ሆነው ግን ፌመስ የሆኑ ፎሎወሮቻቸው ሴቶች የሆኑ ሰዎች። አሁን ሚስ ልዩ ያልኩበት ምክንያት ለምን መሰላችሁ? ሁሌ የምታሳየው ጌት ሬዲ ዊዝ ሚ ነው፣ ሜካፕ ስትቀባ ነው፣ ልብስ ስትለብስ ነው። ሰው ትረስት ያደርጋታል። ይሄንን ተቀባችሁ ፊቷ ላይ ማለት ምን ማለት ነው? ገራሚ ዕቃ ነው ማለት ነው። ሺ ውድንት ጀስት ዝም ብላ አትቀባውም። ይሄን ጥሩ ነገር ነው ብላ ካላሰበች። ስለዚህ ኢንፍሉዌንሰርም ሃየር ስታደርጉ እዛ ላይ ያለ ሰው ኦር ደግሞ እንደነገርኳችሁ ሶሻል ሚዲያ ስትከፍሉት ሶሻል ሚዲያውን ለምሳሌ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። ዲሞግራፊክን መምረጥ ትችላላችሁ። ሴቶች ከዚህ እስከዚህ ኤጅ ሬንጅ ያሉ ሰዎች ጋር አድርስልኝ ብላችሁ ፖስት ማድረግ ትችላላችሁ። ይሄ ምን ላይ ነው የሚገባው ማለት ነው? ፔድ ላይ ነው የሚገባው ማለት ነው። ስለዚህ ሶሻል ሚዲያ ላይ ስትገቡ ወይ earn ታደርጉታላችሁ ወይ ደግሞ ትከፍላላችሁ። you either earn it or you pay for it። ምን ማለት ነው? በኦርጋኒክ ለፍታችሁ ታገኙታላችሁ፣ ኦር ደግሞ በፔድ ገንዘባችሁን ከፍላችሁ ታገኙታላችሁ። ታዋቂነትን ማለት ነው። ግልጽ ነው? ቱ ዲፍረንስ። የትኛው ነው የሚያዋጣው? ፔድ ገንዘብ ላለው ሰው አይደለ? ገንዘብ ለሌለው ሰው ገና ለስሞል ቢዝነስስ ደግሞ ኦርጋኒክም አድርጋችሁ በጣም ክሬቲቭ ሆናችሁ ሁክ በማድረግም በኦርጋኒክም መሄድ ይቻላል። እሺ ሶ ኮንተንት ስንሰራ ማንኛውም ኮንተንት
ኦብጀክቲቭ ሊኖረው ይገባል። ይሄ ኮንተንት ምን እንዲያደርግልኝ ነው የምፈልገው የሚለው ነገር ማለት ነው። ሶ 4 ኦብጀክቲቮች አሉላቸው። የመጀመሪያው አዌርነስ መፍጠር። አሁን ለምሳሌ ስፔሻሊ ገና ጀማሪ ስንሆን መታወቅ አለብን። ኤቭሪዌር ቪዲዮአችን ፖስት መደረግ አለበት። አግሬሲቭ የሆነ ቪዲዮዎች መኖር አለበት። በቃ ሰው ሁሉ እንዲያየን ማለት ነው። ስለዚህ አሁን ለዚህ ለብራንድ አዌርነሱ ሹድ አይ ፖስት ፔድ ወይስ ኦርጋኒክ የትኛው ይሻለኛል? ፔድ። እሺ ለምን? በጣም አሪፍ። እሺ ሌላ አይዲያ ያለው ሰው አለ? እሱ ፔድ ብሏል። እሺ how about should we make it longer form of video ይሻላል ወይስ short form of video ይሻላል? short። እሺ እሱስ ለምን? ቅልብጭ ያለች ፕሪሳይስ የሆነ አጭር ቪዲዮ ከዛ በኋላ ፔድ ማድረግ ከዛ ያንን ፔድ የሆነ ቪዲዮ ኤቭሪዌር እንዲታይ ማድረግ። ቢካዝ ምንድነው ኦብጀክቲቫችን? መታወቅ ነው፣ መሸጥ አይደለም። ገና አዲስ ነው ይዤ የመጣሁት። ሶ ለመታወቅ ስፈልግ ፔድ አድርጌ ሾርት ፎርም ቪዲዮ ባረገው ጥሩ ነው ማለት ነው። በጣም አሪፍ። ከዛ በኋላ ደግሞ ሊድ ጀኔሬሽን የሚባል ደግሞ ኦብጀክቲቭ አለ። ይሄስ ምን ማለት ነው? ሊድ ጀኔሬሽን ማለት ይመስላችኋል? ፖቴንሻል ገዢዎች በጣም አሪፍ። ኤግዛክትሊ ሊድ ጀነሬሽን ማለት ነው ፖቴንሻል ከስተመር ወይም ሊገዛኝ፣ አሁን ይሄ ወዝን ሊገዛኝ የሚችሉን ሰዎች ኮንታክት ኢንፎርሜሽን ማግኘት ማለት ነው። ለምሳሌ ኢሜይላቸውን ሊሆን ይችላል፣ ስልካቸውን ሊሆን ይችላል፣ ሶሻል ሚዲያ አድሬሳቸውን ሊሆን ይችላል፣ ሜይ ቢ ፌስቡክ አካውንታቸው ሊሆን ይችላል። እሱን ማግኘቴ ለእኔ ምን ይሆናል? ሌቨሬጅ ነው ለእኔ። ልክ መሸጥ ስፈልግ እነሱ ጋር በኤስኤምኤስ ማርኬቲንግ ሊሆን ይችላል፣ በኢሜይል ማርኬቲንግ ሊሆን ይችላል፣ ድጋሚ ታርጌት አደርጋቸዋለሁ። ሪታርጌት የሚባል ነገር በጣም ትልቅ ነገር ነው። ለምሳሌ አሁን አንተ አንድ ጠይቀኸኝ ደውለህ ካልገዛኸኝ ድጋሚ ሪታርጌት ላደርግህ እችላለሁ። ሜይ ቢ ሌላ ፊቸር ጨምሬ ሊሆን ይችላል። አሁን እዚህ ላይ ቀሲል ሂናና ምንድነው እርድ አይደለ? ሌላ ነገር ጨምሬ ድጋሚ አይ ዊል ሪታርጌት ዩ አንተን ሌላ ነገር ጨምሬ ያለው ይሄ ነገር ሜይ ቢ ኢንትረስትድ ነህ ወይ? ቢካዝ አይ ኦልሬዲ ሃቭ ዩር ኢንፎርሜሽን አይደል? አንተ ስልክ አለኝ፣ ኢሜይል ካለኝ፣ አድሬስ ካለኝ። ስለዚህ አንተ እስክትገዛኝ ድረስ አልፋታህም ማለት ነው። ይሄ ምን ይባላል? ሊድ ጀኔሬሽን ይባላል። ኔክስት ቲንግ ደግሞ ኮሚኒቲ ቢልዲንግ። ይሄስ ምንድን ነው? ኮሚኒቲ ቢልዲንግ ማለት ይመስላችኋል? ኮሚኒቲ ቢልዲንግ እሺ፣ ኮሚኒቲ ቢልዲንግ ማለት ሴም ኢንትረስት ያላቸውን ሰዎች በአንድ ኮሚኒቲ ለምሳሌ ቴሌግራም ቻናል ሊሆን ይችላል፣ ቴሌግራም ግሩፕ ሊሆን ይችላል። እሱ ላይ ክሬት አድርጎ ለዛ ሰው ቫሊዩ እየሰጡ ትረስት ቢልድ ማድረግ ማለት ነው። ከዛ ልክ ስትፈልጉ አሁንም እነኚህ ሰዎች ይገዟቸዋል ማለት ነው። ምን ላይ ነው ይሄ ፎከስ የሚያደርገው? ግሩፕ ክሬት ማድረግ ላይ። ቴሌግራም ላይ ሊሆን ይችላል፣ ዋትሳፕ ላይ ሊሆን ይችላል፣ ፌስቡክ ላይ ሊሆን ይችላል። ሴም ኢንተረስት ያለው ሰው እና በሰርቪሳችሁ ወይ ደግሞ በፕሮዳክታችሁ ኢንተረስትድ የሆነ ሰው አግኝታችሁ ቫሊዩ እየሰጡ ያን ሰው ፖቴንሻል ከስተመር ማድረግ ይሆናል ማለት ነው። ላስት ዋን እና ሜን ፖይንታችን ምንድን ነው? ሴልስ መፍጠር አይደለ? ዳይሬክት ሴልስ ሲሆን ደግሞ ዋት ታይፕ ኦፍ ኮንተንት ሹድ ዊ ሜክ? ፔድ ነው ወይስ ኦርጋኒክ? ፔድ አይደለ? ምክንያቱም ቅድምም እንዳልነው ፔድ ላይ ሲሆን ገንዘብ ስላወጣንበት ኤክስፔክት የምናደርገው ሪተርን ስላለ፣ ሪተርን ኦን ኢንቨስትመንትም ስላለ ኮል ቱ አክሽናችን ክሊር ይሆናል፣ ግዙን ይሆናል። አድራሻችን እዚህ ቦታ ነው ይሆናል። ስልካችን ባዮ ላይ ያለ ይሆናል። ደውሉልን፣ ቴክስት አድርጉልን፣ ግዙን ስለሚሆን ዳይሬክት ሴልስ መጠለን የትኛው ነው? ከኦርጋኒክ ይልቅ ፔድ ይሆናል። ቢካዝ ኦርጋኒኩ ትንሽ ግራጁዋሊ ትረስት ቢውልድ አድርገን ነው ከዛ በላይ ሰው ልክ ሲፈልግ ትዝ ስንለው የሚደውልን ያኔ ስለሆነ ማለት ነው። ክሊር ናቸው እነኚህ ኦብጀክቲቮች? ግልጽ ናቸው? ኤኒ ኩዌስችን እዚህ ጋር ኦብጀክቲቭ ጋር ያልገባው ሰው? እሺ ኔክስት ቲንግ ደግሞ ፒላር እናያለን። ፒላር ማለት ዋት ታይፕ ኦፍ ኮንተንትስ አሉ የሚለው ማለት ነው። ቫሊዩ አድድ አለ፣ አድቨርታይዝመንት አለ፣ ቴስቲሞኒያል አለ፣ ከዛ ደግሞ ዩዘር ቤዝድ ኮንተንት አለ ወይ ደግሞ ዩዘር ጀነሬትድ ኮንተንት አለ። ሶ መጀመሪያ ቫሊዩ አድድ ኮንተንት ምን ማለት ነው? ቫሊዩ አድድ ወይም ደግሞ ከዚህ ጋር አገናኝታችሁ ትመልሱልኝ ደስ ይለኛል። ይሄ መጀመሪያ እሺ ዋት ኢዝ ቫሊዩ አድድ ኮንተንት? ኦኬ ጎ አሄድ። እሺ what is value added content?
ቤዚክሊ እሴት መጨመር ማለት ነው። ምን መጨመር? እሴት መጨመር። ኦኬ ጥሩ። ምን ላይ? ሰርቪሳችን ላይ ቀሲል ከሆነ የቆዳችሁን ወዝ፣ ኦኬ፣ አፒራንሳችሁን፣ ብሌሚሽ ካለ የሆነ የቆዳ ችግር ካለ ያን ነገር ሶልቭ እንደሚያደርግላቸው ለኔ የምረዳው እንደዛ ነው። ኦኬ በጣም አሪፍ። እሺ ሌላ አይዲያ ያለው ወደ ኋላ አካባቢ ስጡልኝ። ላንዳችሁ ችግር የለም እየተሳተፉ አይደለም። እሺ ቫልዩ አዲድ ማለት እኛ ከምንሰራው ፕሮዳክሽን ወይም ደግሞ ሰርቪስ ያን ነገር ሰዎች እንዲጠቀሙት የሚፈልጉት ለምንድን ነው? ፎር ኤግዛምፕል ቀሲል ከሆነ የሆነች ሴት ይሄን ነገር ብትጠቀሙ ምን ይጠቅማታል? እኛ እንትገዛን ሳይሆን ለሷ ፍሪ የሆነ ቫሉ እየሰጣን እንሄዳለን። የሚጠቅም ነገር በቪዲዮ ላይ ለእኛ ሳይሆን ለእሷ የሚጠቅም ነገር እየሰጠን ትረስት እንገነባና ከሆነ ሰዓት በኋላ ግን እኛ ጋር ቫሉ ስለሰጣት በፒአር ስንመጣም ትገዛናለች ብለን እናምናለን። በጣም አሪፍ። የስ ኤግዛክትሊ። አሁን ሁለታችሁም እንዳላችሁት ከዛ ሰው ጋር ትረስት ለመፍጠር ቫሊዩ መስጠት ብቻ። ለምሳሌ ቀሲሉ እንዴት እንደሚሰራ ራሱ ማሳየት። አሁን በጣም ሰልፍለስ የሆነ ነገር ነው አይደለ? እሷ ግን ትጠቀምበታለች። ቀሲል ሌላ ቦታ ማግኘት እንደምትችል ቫሊዩ መስጠት ብቻ ላይ መሸጥ ላይ ሰው ፎከስ የምናደርገው እሷን የሚጠቅማትን ነገር መንገር ላይ። ፊትሽ እንደዚህ ከሆነ ይሄን በተጠቀሚ እንዴት እንደምትጠቀመው ዋት ታይፕ ኦፍ ቲንግስ ሺ ካን ዱ ቤቷ ሆና ሳትገዛን ገና ማለት ነው። እሱ ምን ይባላል? ለእሷ ቫሊዩ ሰጥቶ ከኛ ጋር ትረስት ቢልድ ስታደርግ በኋላ ሴልስ ስንፈልግ ግዢን ስንላት ትገዛራለች የሚለውን አሰምሽን ይዞ የሚሰራ ኮንተንት ምን ይባላል? ቫሊዩ አድድ ኮንተንት ይባላል ማለት ነው። ኔክስት ቲንግ ደግሞ ቴስቲሞኒያልስስ ምንድን ናቸው? ቴስቲሞኒያልስ ማንን ልጠይቅ? ቴስቲሞኒያልስ እሺ ትሞክራለህ? ቴስቲሞኒያል ማለት ነው እዛ ቫልዩምንቱ ላይ ፕሮዳክቱ ላይ ሰው እምነት እንዲኖረው የማድረግ ሂደት ይመስለኛል። እሺ ቴስቲሞኒያል ምን ማድረግ አልከኝ? ያ እዛ እንትኑ ላይ ፕሮዳክቱ ላይ ለምሳሌ ከስር እርዱ ላይ በእንትን ቫልዩ አድድ አድርገሽ ያንን ነገር ሰው አምኖበት እንዲያደርግ ያንን ነገር እንዲገዛሽ የምታደርጊበት መንገድ ይመስለኛል። እሺ ሌላ አይዲያ? ቴስቲሞኒያል ማለት ፕሮዳክታችን ከሌሎች ጋር የምናጻጽርበት ማለት ምናልባት እንደዚህ አይነት ሊያመርቱ የሚችሉ ብዙ ካምፓኒዎች ሊኖሩ ይችላሉ። የኛ በምንድን ነው የሚለየው የሚለው ዲፈረንስ ወይም ደግሞ አዘርስ ብለን አስቀምጠን ይሄ ስትጠቀሙ የሚያመጣው ለውጥ ይሄኛ ብትጠቀሙ ደግሞ የሚያመጣው ለውጥ በሚል ፕሮዲስ አድርገን ኮንቴንት ብንላል። ማን ነው የሚሰራው ቪዲዮ ቴስቲሞኒያል ላይ? ብዙ ጊዜ በሌሎች ቢሰሩት ይመረጣል። ማለት በኢንፍሉዌንሰር ቢሆን ይመረጣል። በኢንፍሉዌንሰር ያንስ ትረስት ይኖራል። በራሳችን ብንሰራው የራሳችን ማግኘት ስለሚሆን እሺ ቴስቲሞኒያል እንትን ተገዝቶ ወይ ደግሞ አንድ ፕሮዳክትን የገዝቼ ምስክርነት ስሰጥ ምስክርነት ኤግዛክትሊ ቴስቲሞኒያል ማለት ምስክር መስጠት ማለት ነው። ግን ዩዘር ጀነሬትድ ኮንተንትም እንደዛው ነው። ዋትስ ዘ ዲፍረንስ የሁለቱ ዩዘር ጀነሬትድ ኮንተንት እና ቴስቲሞኒያል? he wants to try ስለሱ ስጣ ይመስለኛል። ቴስቲሞኒያል ኦልሬዲ ኤክስፒሪየንስ ያለው ሰው ኦኬ፣ እሷ እንዳለችው ምስክርነት ያ ዩዘር ጀነሬትድ ከሆነ ከረንትሊ ኦልሬዲ ዩዝ እያደረገው ያኛው ቴስቲሞኒያል ግን ከጨረሰ በኋላ ቢፎር ኤንድ አፍተር አይነት ነገር። እሺ ጥሩ ለኔ እሺ በእኔ አድርጌ ላስረዳችሁ። ለምሳሌ አሁን እኔ ቋንቋ አስተማሪ ነኝ ብያችኋለሁ አይደለ? ለምሳሌ አሁን አንቺ 3 ወር ተምረሻል እኔ ጋር ልክ ጨረሽ ሰርተፊኬት ቀን ምን አደረኩኝ? ቁጭ አደረኩሽና እዚህ ጋር ካሜራ ምናምን ታደረኩኝ። ክላሱ እንዴት ነበረ? ምን ተማርሽ? ያልኩ እየጠየኩሽ ነው። እሱ ቪዲዮ ምን ይባላል? ቴስቲሞኒያል ይባላል። እኔ ራሴ ነኝ የምጠይቅሽ፣ እኔ ነኝ ኤዲት የማደርገው፣ እኔ ነኝ እንዲሆን ያደረኩትኝ። በማን ነው የተሰራው ይሄ ነገር? በብራንዱ በክሬተሩ በዚህ ባለቤት ማለት ነው። ገባሽ? ግን ልክ ዩዘር ጀነሬትድ ኮንተንት ሲሆን ግን አንቺ ጠቅሜሻለሁ፣ ስለዚህ ሳልጠይቅሽ በራስሽ ኦተንቲክ ሆነሽ ሪል ሆነሽ ቤትሽ ገብተሽ ተምሬያለሁ 3 ወር እሷ ጋር በጣም ቀይራኛለች፣ በቃ በጣም አሪፍ ክላስ ነበረ ብለሽ ቪዲዮ ስትሰሪ ምን ይባላል? ዩዘር ጀነሬትድ ኮንተንት። ቴስቲሞኒያል ግን በእኔው ስቱዲዮ ቁጭ አድርጌሽ ልክ እንደጨረሽ ጠይቅሽ፣ እሱ ቴስቲሞኒያል ይባላል። ኤዲትድ ይሆናል፣ ሎጎ ይገባል፣ በቃ የሚሸተው ብራንዱን የሚሸተው ቴስቲሞኒያል ማለት ነው። the other one ግን
ከስተመሩ በራሱ ተነሳሽነት በቃ ስለተጠቀምኩትኝ ብቻ እኔ ለማመስገን ወይ ደግሞ ሰውን ሪከመንድ ለማድረግ የሚሰራው ቪዲዮ ዩዘር ጀነሬትድ ኮንተንት ይባላል ማለት ነው። ክሊር ነው? በጣም አሪፍ። እሺ የትኛው ነው ግን አሪፍ ከሁለቱ? ማን ነው ትረስት ሞር ቢውልድ የሚያደርግልን? ራይት በቃ ሪል ስለሆነ ሰው የምር ተጠቅሞበት ስለሆነ ቪዲዮ የሚሰራው ያኛው ጥሩ ነው ብለን እናስባለን። ኔክስት ዋን አድቨርታይዝመንት ነው። ይሄ እንደምታውቁት በቃ ገንዘብ የተከፈለ አድራን የምናደርግበት ኮንተንት ምን ይባላል? አድቨርታይዝመንት ወይም ማስታወቂያ የሚባለው አድቨርታይዝመንት። ፔድም ሊሆን ይችላል። ባይ ዘ ዌይ እዚህ ጋር ዝም ብዬ ኦርጋኒካሊ ገንዘብ ሳላወጣበት ግን ሾርት ፎርም አድርጌ ሁክ አድርጌበት ስትሮንግ ኮል ቱ አክሽን አድርጌ ማስታወቂያ ልለቅ እችላለሁ። እንደ ፔዱ ፐርፎርም አያደርግም ነው እንጂ አድቨርታይዝመንት ግዴታ ብር ያስፈልጋል የሚባል ነገር የለውም። ኦኬ እሺ ይሄኛው ቴብል ነው። አሁን ያወራናቸውን በደንብ የሚያሳያችሁ ማለት ነው። ሜን ጎሉ ምንድን ነው? ቫሊዩ አድድ ማን ነው የሚሰራው? ብራንዱ ነው የሚሰራው ኦብቪየስሊ አይደለ? ፎከሱ ምንድን ነው? ቫሊዩ አድድ ነገሮች የሆነ ኦፈር ማድረግ፣ ኤዱኬት ማድረግ፣ ኢንፎርም ማድረግ ላይ ነው የሚሰራው ቫሊዩ አድድ አይደለ? ከዛ ቤስት ፎር ደግሞ አዌርነስ ለመፍጠር ቅድም ያልናቸው አሉ ኦብጀክቲቮቻችን ብራንዳችን እንዲታወቅ ማድረግ፣ ኦዲየንሳችን ግሮ ለማድረግ፣ ፎሎወር ለመጨመር። ሰው ሲወደን ነው ፎሎ የሚያደርገን አይደለ? እኔ ከፍዬ ምንድነው ሚዲያውን ከፍዬ ባመጣልሽ ካልወደድሽው ፎሎ አታደርጊኝም አይደለ? ግን ኢፍ አይ ጊቭ ዩ ቫሊዩ ግን ፎሎ ታደርጊኛለሽ፣ እኔ ጋር ትከታተይኛለሽ። ስለዚህ ቫሊዩ አድድ ለእነኝህ የሚጠቅሙት ማለት ነው። ከዛ አድ ጋር ስንመጣ ደግሞ ዳይሬክት ሴልስ ስንፈልግ ብራንዱ በራሱ ገንዘብ እየከፈለ የሚሰራው ደግሞ አድቨርታይዝመንት ይባላል። ልክ ቅድም እንደነገርኳቸው ቴስቲሞኒያል እና ደግሞ ዩጂኤስ ነው የሚለያየው። ቴስቲሞኒያል ብራንዱ ራሱ ነው ኮሌክት ያደረገ ራሱ ኤዲት አድርጎ ራሱ ቆንጆ አድርጎ አሳምሮ የሚፖስተው ነው። ዩጂሲ ደግሞ ሪል ላይፍ ከስተመሩ ራሱ ቁጭ ብሎ ኤዲት አድርጎ በቃ ዊክነስም እያለው ፍሎ እየታየ የሚፖስት ቪዲዮ ነው የሚሆነው ማለት ነው። እንዳላችሁኝ ከነኚህ ሁሉ አሪፉ ዩጂኤስ፣ ብር ካለን ደግሞ አድቨርታይዝመንቱ ጥሩ ነው ማለት ነው። ለብራንዳችን በደንብ የሚታወቅ ትረስት ቢውልድ ለማድረግ ቢካዝ ያ ሰው ሽጬልሽ አስተምሬሽ አንቺ ከመሰከርሽልኝ ለምን ሰው አትማርም? ቀጥታ አንቺን ቪዲዮ ካየች በኋላ አይደለ? ሰው ለእኛ ሲመሰክርልን በሰው ፊት ታማኝነትን ቢውልድ ማድረግ እንችላለን ማለት ነው። ጥሩ እሺ። ኔክስት ቲንግ ደግሞ የፎርሞች አይነት ናቸው። ሾርት ፎርም ኦፍ ቪዲዮስ አሉ፣ ሎንግ ፎርም ኦፍ ቪዲዮስ አሉ። ያቀራረጹ ፎርማት አለ። የትኛው ሚዲያ ላይ ነው ሾርት ፎርም የሚፖስተው የትኛው ላይ ነው ሎንግ ፎርም የሚፖስተው የሚለው ነገር ነው ይሄ። ኔክስት ቲንግ ደግሞ ኮንተንት ሲባል ሁሌ ቪዲዮ አይደለም አይደለ? ለምሳሌ ዩቲዩብ ላይ ብንሄድ ማንኛውም ሰው ቪዲዮውን ክሊክ የሚያደርገው በምንድን ነው? ምን አይቶ ነው ክሊክ የሚያደርገው? ታምኔል እና ታይትል አይደለ? ስለዚህ ታይትል ራሱ በራሱ ኮንተንት ነው። ግራብ ማድረግ አለበት፣ ፕሪሳይስ መሆን አለበት። ታምኔል ላይ ፕሮሚስ የምታደርጉት ነገር ደግሞ ግዴታ ምን ላይ መኖር አለበት? ቪዲዮ ላይ መኖር አለበት። ምክንያቱም ዩቲዩብ ላይ ምን አለ? አቨሬጅ ቪዲዮ ዱሬሽን የሚባል ነገር አለ። ሁካችሁ በቃ በጣም አሪፍ ሆኖ ታምኔሉ በጣም አሪፍ ሆኖ ጸድ ሆኖ ሰው ከገባ በኋላ አፍተር 30 ሰከንድስ የሚወጣ ከሆነ በጣም ነው አካውንታችሁን እንትን የሚለው ባድ የሚያደርገው። ምክንያቱም እናንተ ያስቀመጣችሁት 20 ደቂቃ ቪዲዮ ነው። ሰው ያየው ምን ያክል ሰከንድ ነው? 30 ነው። ቢካዝ ኦፍ ዘ ታምኔል ቢካዝ ኦፍ ዘ ሁክ። መሀሉ አሪፍ ካልሆነ ቫሊዩ ከሌለው ሪሁክ ከሌለው ሰው የሚወጣ ከሆነ ቪዲዮ ጥሩ ፐርፎርም አያደርግም ማለት ነው። ስለዚህ ሎንገር ፎርም ቪዲዮ ላይ ምን የሚባል ነገር አለ ማለት ነው? ሪሁክ የሚባል ነገር አለ። እሱም በኋላ እነግራችኋለሁ። እሺ፣ ስለዚህ ግራፊክ ላይ ምን ፎከስ ማድረግ አለብን? ቦልድ መሆኑ፣ ፕሪሳይስ መሆኑ። ቪዲዮ ላይ ዊ ሃቭ ፍሪደም አለን። ኤክስፕሬሽናችንን ኮንቪንሲንግ ማድረግ እንችላለን። ቦዲ ላንጉጃችን አለ፣ ሁክ አለ፣ መፈጥፈጥ እንችላለን። በፈለግነው ሁክ ማድረግ እንችላለን አለ ሰውን። ግን ጽሁፍ ላይ ሲመጣ ግን በጣም ስማርት መሆን አለብን። ምክንያቱም ይሄኛውም ሰውን መሳብ አለበት። የምናስቀምጠው ባነር፣ የምናስቀምጠው ታምኔል፣ የምናስቀምጠው ፒክቸር ምን ማድረግ አለበት? ሰውን ግራብ አድርጎ ያለውን ኢንፎርሜሽን ኮንሱም ማድረግ መቻል አለበት። ሀው ዱ ዊ ዱ ዳት? እዚህ ላይ በደንብ ስማርት በመሆን ታምኔል ፕሮዲስ ማድረግ ላይ ስማርት በመሆን ቦልድ የሆኑ ቴክስቶችን አታምኑኝም እንደዚህ ሲሆን ምናምን እያልን በቃ ሰውን ግራብ ሊያደርግ የሚችል ነገር መጻፍ ማለት ነው። እሱም ምን ያደርግልን? የሰውን አቴንሽን ግራብ አድርጎ ቪዲዮችን ክሊክ ያስደርግናል፣ ለታምኔል ማለት ነው። ሾርት ፎርም ቪዲዮ ምን ላይ ነው የምናገኘው? ቲክቶክስ አሉ፣ ሪልስ አሉ፣ ዩቲዩብ ሾርትስ አሉ። ሎንግ ፎርም ቪዲዮ ላይ ደግሞ ዩቲዩብ፣ ፌስቡክ እነሱ ላይ እናገኛቸዋለን ማለት ነው። ኔክስት ቲንግ የምናየው ሃው ቪዲዮ ሽድ ጎ ነው። ማንኛውም ቪዲዮ ሾርት ፎርም ቪዲዮም ሆነ ሎንግ ፎርም ቪዲዮም ሆነ እነኚህ ሶስቱ ነገሮች ያስፈልጋሉ። ማን ናቸው?
መጀመሪያ ሁክ አለ፣ ከዛ በኋላ ቦዲ አለ፣ ከዛ ደግሞ ኮል ቱ አክሽን አለ። ሶ how many hooks do you know? ወይም ምን አይነት ታይፖች አሉ ሁኮች ላይ? እሺ ለምሳሌ እሺ ጥሩ። ለምሳሌ በዚህ ሲያምጣልኝ ኦኬ ኦኬ በጣም ጥሩ። እሺ አሁን ለምሳሌ ኮንትሮቨርሻል ሁክ የሚባል ነገር አለ አይደለ? ለምሳሌ አሁን እኛ ውሃን የምናውቀው ሄልዚ እንደሆነ ነው አይደለ? የእኛን ጤና እንደሚጠብቅ ነው የምናውቀው አይደለ? ግን ውሃ መጠጣት ይጎዳል ምናምን ብዬ ብጀምር ቪዲዮውን ኮንትሮቨርሻል ስለሆነ አንተ ዩ ዋንት ቱ ኖ ስለምን እያወራው እንደሆነ ምን ልትል ነው ችግር ትቆያለህ አይደለ? ሶ ኮንትሮቨርሻል ሁክ በጣም ዘ ቤስት ሁክ ነው ብዬ ማስበው እሱ ነው። ሰው ኦልሬዲ ያለው አሰምሽን አለ። በቃ ውሃ ለኔ ጥሩ ነው በምንም ወይ መጥፎ አይሆንም ብሎ ያሰበው ነገር አለ አይደለ? ልክ አንተ ግን መተህ ውሃ መጠጣት ይጎዳል፣ ውሃ ስትጠጡ እየተጎዳችሁ ነው ካልከኝ why wouldn't I finish the video ምን ሊያለ ነው የሚለውን ነገር ኢገር ስለመሆን ማለት ነው። አንድ እሱ ነው። the other one ደግሞ question hook የሆነን ሰው ይሄ ነገር ታውቃላችሁ ብሎ መጀመር ያውቃል ወይስ አያውቅም የሚለው ነገር ፋይንድ አውት ለማድረግ ማለት ነው። ካላወቀው ስለሚጠብቃችሁ ቁጭ ብሎ the next thing visual hooks አሉ፣ ቴክስት ሁኮች አሉ፣ ኦዲዮ ሁኮች አሉ። በእነኚህ ሁሉ ሰውን አቴንሽን ግራብ ማድረግ ትችላላችሁ ማለት ነው። እናንተ what works for this product you will find it out በራሳችሁ። ኦዲዮ ይሻለኛል፣ ቪዥዋል ይሻለኛል። ለምሳሌ አሁን if I were to make a content ለዚህ ቪዥዋል ሁክ ተጠቀምና የሆነ በቃ በጣም ብጉር በብጉር የሆነ ሴት አምጥቼ እሷን ይሄን ስትጠቀሙ ያለቀሰች ሊሆን ይችላል። ወይ ደግሞ ሰው በቃ ቦይፍሬንድ ላገኝ አልቻልኩም ያለች ያለቀሰች ሊሆን ይችላል። በቃ ሰው ሪሌት የሚያደርገውን ነገር አመጣለሁ እንደ ሁክ ማለት ነው። ከዛ ሶሉሽኑን አቀርባለሁ። ሶሉሽኑ ምን ላይ ይሆናል? ቦዲው ላይ ማለት ነው። ጊቪንግ ቫልዩ ፕሮብለሙን አመጣሁኝ። ሜቢ ብጉር ያለባት ልጅ ነች የምታይኝ ፕሮባብሊ። ከዛ በኋላ ወይኔ እኔም እኮ እንደዚህ ነኝ ትላለች። ከዛ ሶሉሽኑ ምንድን ነው እነግርሃለሁ። ቀሲል ወዝ ቀሲል የሚባል አለ። እሱን ብትጠቀሚ በጠዋት ለዚህ ያክል ሰዓት ብታሹ፣ ማታ ላይ ሰዓት እንደዚህ ብታሹ እያልኩኝ እነግርሃለሁ ማለት ነው። ከዛ ኮል ቱ አክሽን ደግሞ አስቀምጣለሁ። መግዛት ከፈለግሽ ደግሞ እኔ ኦርጋኒክ የሆነ ቀሲል አለኝ፣ እዚህ ቦታ ነው የሚገኘው፣ ስልኬ ባዮ ላይ አለ፣ ደውዪልኝ እላለሁ ማለት ነው። በዚህ መልኩ አቀርባለሁ ለዚህ አትሊስት። ከዛ በኋላ ቅድም እንዳልኳችሁ ሎንግ ፎርም ቪዲዮ መልቲፕል ሪሁክስ ያስፈልጓቸዋል። ምን ማለት ነበር ሪሁክ ያልኳችሁ? ለምንድን ነበር ሪሁክ ያስፈልጋል ያልኳችሁ? የስ ቦርድም ይሆናል። ስለዚህ ሪሁክ ማድረግ አለብን እንዲቆይ። የመጀመሪያ የነበረውን ኤክሳይትመንት መመለስ አለብኝ። ፕላስ ደግሞ ታምኔል ላይ ያለ ኢንፎርሜሽን እና ቪዲዮ ላይ ያለ ኢንፎርሜሽን ተለያየ ማለትም ሌላ ፕሮብለም ነው። ምክንያቱም እኔ ታምኔል ላይ በ7 ቀን ፊቴን በቀሲል አጠራሁትኝ ካልኩኝ ማሳየት አለብኝ ሲጠራ። ካልሆነ ያ ሰው ትረስት አያደርገኝም። ዛሬ አየት ተሳለለ ዛሬ፣ ነገር ግን ሌላ ፖስት ባደርግ አያየኝም ማለት ነው አይደለ? ስለዚህ ታምኔል ላይ የማስቀምጠው ቴክስት፣ ታምኔል ላይ ማሳየው ፒክቸሮች፣ ዩቲዩብ ላይም የማስቀምጠው ነገር አትሊስት ሪሌተብል መሆን አለበት። ካልሆነ ትረስት የማደርገው ቢውልድ የማደርገው ትረስት አሁንም ምን ያደርጋል? ይወድቃል። ከዛ ሰው ድጋሜ ግዛኝ ብለው መቼም አይሰማኝም ማለት ነው። ስለዚህ ሎንግ ፎርም ቪዲዮስ ላይ ታምኔል ከቪዲዮ ጋር ሪሌት ያድርግ፣ ቴክስት ኦር ታይትል ከቪዲዮ ጋር ሪሌት ያድርግ። ከዛ በኋላ ደግሞ ሰው ቦርድ እንዳይሆን ምን እናድርግ? በየመሃሉ ሪሁክ ማስቀመጥ ኦር ደግሞ ፕሮሚስ ማስቀመጥ። ለምሳሌ አሁን እኔ በ7 ቀን ቀየረኝ አልኩኝ አይደለ? ምን ፕሮሚስ አደርጋለሁ? መጨረሻ ላይ የቢፎር እና የአፍተሪን ፎቶ አሳያቸዋለሁ እላቸዋለሁ። ሰው ሙሉን ባያይ እንኳን ስክሮል አድርጎ ላስት ፓርቷን ያይልኛል። ምን ያክል ቀየራት፣ ልግዛው እንደ ይሄን ነገር የሚለውን ነገር ኮንቪንስድ እንዲሆን እንዲያምነኝ ማለት ነው። መጨረሻ ላይ ከምን ተነስቼ ምን ጋር እንደደረስኩኝ እዚህ ጋር የነበረውን ብጉሬ እንዴት አጠፋሁት አሳያቸዋለሁ ካልኳቸው አትሊስት ስክሮል አድርገው ያዩኛል መጨረሻ ላይ ማለት ነው። ክሊር ነው አይደለ? how you make the steps the videos። እሺ ስለዚህ አሁን ወደዚህ ልምጣና እሺ ምን እናደርጋለን መሰላችሁ? ግሩፕ አላችሁ አይደለ? ዲስከስ ለማድረግ ብቻ የምትሰሩት ኢንዲቪዥዋሊ ነው አሳይመንቱን። ግን 5 ሆናችሁ ግሩፕ አላችሁ።
እሺ በተቀመጣችሁበት ላድርጋችሁና አሁን እነኚህ ፒላሮች አሉ ወይም ደግሞ ስክሪፕት ፍሎ አለላችሁ። መጀመሪያ ሁክ መቅደም እንዳለበት፣ ከዛ በኋላ ፕሮብለሙን ሪሌት እንደምታደርጉ ማሳየት፣ ከዛ ሶሉሽኑን ማሳየት፣ ከዛ ኤግዛምፕል፣ ኮል ቱ አክሽን ምናምን እነኚህን ተከትላችሁ you're going to produce a content ለወዝ ማለት ነው። ወዝን ባታውቁት እንኳን እናንተ አስዩም አድርጉ። በቃ ሴት ልጅ ፊቷ ተበላሽቶ የምትፈልገው ነገር ምንድን ነው? በቀሲል ቀይሩትና ቀሲሉ እንደዚህ ያደርጋል፣ ይሄን ያክል ቀን ከተጠቀምሽው ጠዋትና ማታ ብላችሁ የራሳችሁን እንትን አዘጋጅታችሁ አጠቃቀሚ እንትን ብላችሁ አዘጋጅታችሁ በዛ መሰረት ትጽፋላችሁ ኮንተንታችሁ ማለት ነው። ከዛ ነገ ምንድነው የምታደርጉት? ቪዲዮ ፕሮዲውስ ማድረግ ነው። ነገ is the day for cinematography. so ይሄንን ኮንተንት የምታደርጋላችሁ you will produce it እዚሁ ማለት ነው። ስለዚህ ይሄ ኮንተንት በጣም ኢምፖርታንት ነው። ኦኬ የምትሰሩት ኮንተንት ኢንዲቪጁዋሊ ነው የምትሰሩት፣ ግን አሁን just you will have a discussion በግሩፕ ሆናችሁ ይሄኛው ራሱ እዚህ ጋር አለላችሁ። you don't need to picture ባታነሱትም ችግር የለውም። እዚህኛው ፎርማት ላይ ፔድ ነው የምትጽፉት። ፔድ ማለት እንደነገራችሁ በጣም ሾርት መሆን አለበት፣ ቢካዝ ገንዘብ ነው የምትከፍሉበት። ያ ሰው በደንብ አይቶ አምኖ መግዛት አለበት አይደለ? ሶ ለሱ ዋት ታይፕ ኦፍ ኮንተንት ነው የምትሰሩት፣ በዚህ ነው የምትሰሩልኝ። ሁክ አለላችሁ እዚህ ጋር። ከዛ በኋላ ፕሮብለም አሊጌሽን ወይም ደግሞ ፕሮብለሙን ስቴት ታደርጋላችሁ። ከዛ በኋላ ኢንትሮዳክሽን ኦፈር ታደርጋላችሁ፣ ይሄኛውን ማለት ነው። ብጉር ካስቸገራችሁ ይሄው ይሄ አለላችሁ ብላችሁ ፕሮዲዩስ የምታደርጉበት ኢንትሮዲዩስ የምታደርጉበት ሰርቪሳችሁ ማለት ነው። ከዛ በኋላ ቤኔፊቱ ዲፈረንሺዬሽኑ ምን ማለት ነው? ዋት ሜክስ ዩ ዩኒክ። እናንተ ብቻ አይደላችሁም የምትሸጡት ይሄንን አይደለ? ብዙ ቀሲል የምትሸጥ ሴት አለች። እናንተ በምን ትለያላችሁ ከዛ የሚለውን ነገር በትንሽ ደቂቃ እዚህ ጋር እንትን ትላላችሁ። ከዛ በኋላ ደግሞ ሪዛልቱን ማሳየት፣ ቅድም ልኮች ሜቢ ቢፎር አፍተር ፒክቸር ሊሆን ይችላል፣ አይ ዶንት ኖ። ከዛ ደግሞ ኮል ቱ አክሽን ማስቀመጥ። ኮል ቱ አክሽናችሁ ስትሮንግ መሆን አለበት። ቢካዝ ምንድን ነው ይሄ ፔድ ነው፣ ከፍላችሁ ነው አይደለ? ግዙን ከሆነ ግዙን፣ ስልካችሁን ባዮ ላይ ያለ ደውሉን ከሆነ እሱን መናገር፣ አድራሻ መናገር ከሆነ አድራሻውን በደንብ ክሊርሊ መናገር ማለት ነው ፔድ ላይ። ኦኬ። ከዛ በኋላ አት ዘ ባክ ኦፍ ዲስ ፔፐር ደግሞ ምን አለላችሁ? ኦርጋኒክ ደግሞ አለላችሁ። ኦርጋኒክ ሲሆን ሶፍት የሆነች ኮል ቱ አክሽን ናት። ባይኖረውም ችግር የለውም ለኦርጋኒክ ቢካዝ ምንድን ነው የምታደርጉት? ዩር ጊቪንግ ቫሊዩ ነው የሚሰጡት አይደል ለዛ ሰው። ስለዚህ ፕሮብለሙን መናገር ሁክ፣ መጀመሪያ ሁክ፣ ከዛ በኋላ ፕሮብለሙን መናገር፣ ሪሌት እንደምታደርጉ እናንተም ያ ችግር እንደሚገባችሁ ፔን ፖይንታችሁ እንደምትረዱላቸው ማሳየት። ቢካዝ ምንድን ነው እዚህ ጋር የምናደርገው ትረስት ቢልድ እያደረግን ነው አይደለ? ስለዚህ እሱም ማሳየት። ከዛ በኋላ ቫሊዩ መስጠት። ፕሮብለሙ አለ፣ ዋት ኢዝ ዘ ሶሉሽን፣ ዩ ጊቭ ዘ ሶሉሽን ለነሱ። ከዛ በኋላ ምንድን ነው እሱ ማለት ነው ቫሊዩ ነው ለነሱ ማለት ነው። ከዛም በኋላ ፕሩፍ ማሳየት እዚህ ጋርም። ከዛ ትንሽ እጥር ምጥን ያለች ኮል ቱ አክሽን፣ በጣም አግሬሲቭ የሆነ ሳይሆን ሰብትል የሆነ በቃ ሰርል የሆነ ኮል ቱ አክሽን መስጠት ማለት ነው። በዚህ መልኩ ነው የምትሰሩት። ያው እዚህ ጋር ያለው ማለት ነው ፔድ እና ኦርጋኒክ። ስለዚህ አይ ዊል ጊቭ ዲስ ለአምስታችሁ ላይ ትችላላችሁ ብዬ አስባለሁ። አንድ ሰው አመጣላችኋለሁ ነው። ሁለተኛ መሰለኝ። ሶሪ አሸናፊ አንድ ነው ያለው። ሌላ አመጣላችኋለሁ። አንድ ብቻ አድርግ ማ አለ እንዴ? የስ ምሳሌ ላሳያቸው፣ ኤግዛምፕሉን ላሳያቸው። እሺ እሺ እኮ ላሳያቸው። እሺ እንደ ኤግዛምፕል ላሳያችሁ ኮንተንት። ይሄን ኮፒ ማድረግ ሳይሆን እንደ ኤግዛምፕል። ኦኬ ለምሳሌ ኦርጋኒክ ኮንተንት ለዚህ የተዘጋጀው ማለት ነው። ኦነሩ ያዘጋጀችው ኮንተንት ነው። በዚህ መልኩ አሁን ይሄ ኦርጋኒክ ነው። እንትን የለውም ሁላ ኮል ቱ አክሽን የለውም። በቃ እንደዚህ አድርጉ ኢንስትራክሽን ነገር ነው፣ ቫሊዩ መስጠት ማለት ነው። ይሄኛው ላይ ስትመጡ ደግሞ ይኸው እንደምታዩት ኮል ቱ አክሽን አለው። ሂና በ250 ግራም
በ250 ግራም አዘጋጅተላችኋል። ከታች ባለው ስልክ ቁጥር ይደውሉልን። ዳት ሚንስ ግዙን እያልን ነው ማለት ነው። ሶ በእነኚህ መልኩ ቤዝ አድርጋችሁ መስራት ትችላላችሁ የእናንተንም ማለት ነው። ኦኬ ያው ይሄኛው ኦርጋኒክ ይሄኛው ፔድ ጀስት እንደ ኤግዛምፕል ቤስት ብለን የምናስበው አይደለም። የእናንተ ቤስት መሆን አለበት፣ ከዚህ ቤተር መሆን አለበት። ኦኬ